ዝምድና ቆራጭ ሆነ ሰው ጀነት አይገባም አሉ ረሱል ሰለላሁ ዐለይሂ ወሰለም ጀነት ለመግባት አንዱ መንገድ ዝምድናን መቀጠል ነው ማለት ነው ይሄንን በደንብ እንድናስብበት ማስገንዘብ ነው የፈለኩት ከዛ ውጪም በአጠቃላይ ለሰው ልጆች አዛኝ መሆን ነው ከኛ የሚጠበቀው ነብዩ ሰለላሁ ዐለይሂ ወሰለም ራሳቸውን ወማ አርሰልናከ ኢላ ረህመተን ሊልዓለሚን ያለው ለዓለማት እዝነት እንጂ ለሌላ አላክነህም ሰዎችን በአጠቃላይ በእዝነት አይን ማየት ካፊር እንኳን ቢሆን ከኩፍሩ እንዴት እንደሚወጣ መጨነቅና መምከር እንጂ እሱ ላይ ጉዳት እንዲደርስ መመኘት ወይም ማሰብ አይደለም የሚጠበቅብን ለሱ እንዴት አድርገን ኸይር እንዋልለት ነው ክፉ እንኳን ቢሆን አንተ ክፉ ሆነ መመለስ ከሆነ እኩል ናቸው ሁለታቸውም ክፉ ናቸው ማንንም ሰው ማለት ነው ግድ ካፊሩ ብቻ አይደለም ሰው ማለት ለበደለው ሰው በጎ መዋል የቻለ ነው ይሄ ትልቁም ነገር ነው ስለዚህ ረህማ የዲናችን መለያው ነው አዛኝነት ሰዎች በክፋት ሊያዩሉን ቢሞክሩ እኛ ደግሞ በአዛኝነትና በበጎ ስራ ልባቸውን መግዛትና ማሸነፍ መቻል ጉብዝና ይሄ ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ليس الشديد بالسرعه ብርቱ ማለት ታግሎ የሚጥል ባለጡንቻ ማለት አይደለም ሱማ ማንም ጉልበት ያለው ሁሉ ደካማውን መጨፍለቅ ይችላል ይሄ አይደለም ብርቱ ማለት الذي يملك نفسه عند الغضب የቁጣ ጊዜ ራሱን የሚቆጣጠር ነው ቁጣ እንግዲህ ለበቀል የሚያነሳሳ ነገር ነው እንደውም ለበደልም ያነሳሳል ቁጣ በቁጣ ተነስቶ ሰውየው ሰድቦት ከሆነ ወደ መግደል ይሄዳል ሰውየው ስድብ አላረካው ብሎ ማለት ነው ጉብዝና ማለት ግን ያችን ዋጥ አድርጎ እንደውም ለዛ ለበደለህ ሰው ኸይር መስራትም መድረስ ነው እንግዲህ ትልቅነት ማለት ነው الخاظمين الغيظ والعافين عن الناس والله يحب المحسنين ብሎ አላህ Subhanahu Wa Ta'ala በቁርአን እንደገለጸው ቁጭታቸውን የሚወጡ ለሰው ይቅርታ የሚያደርጉ አላህ ደግሞ በጎ ሰሪዎችን ይወዳቸዋል ይላል ይሄ ነው ከዚህም አልፎ ለእንስሳት ማዘንን ያስተምረናል ዲናችን አንዲት በዝሙት ተሰማርታ የነበረች ሴት ከበኒ እስራኤል አንድ ቀን ውሃ ጠምቷት አንዲት የውሃ ጉድጓድ አጠገብ ደረሰችና እቃ በጇ ስለሌለ ገብታ ጠጣች ጉድጓዷ ውስጥ መወጣጫ ስለነበረ ስትወጣ አፋፉ ላይ የነበረው ውሻ በጣም ውሃ ጠምቶት ጭቃውን ይበላል እርጥበት አለው በሚል ማለት قد بلغها بهذا الكلب ما بلغ به ይሄ ውሻ እኔ ላይ የደረሰው ችግር ደርሶበት ነው ብላ እንደገና በጫማዋ ውሃ ቀርታ መጣችና አጠጣችው በዚህ የተነሳ አላህ ምህረት አደረገላት እንዲህ አዛኝ ከሆንሽማ በአንቺ ጥፋትም ምን ልጨክንብሽ አይገባም ብሎ ምህረት አደረገላት ይላል ለእንስሳት ማዘን ለእጽዋት ጭምር ማዘን እንዳይደርቁ እንዳይጠወልጉ ምን ይችላል ማድረግ ማለት ነው በእኛ ጥረት የሚለወጥ ነገር ካለ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩን እዚህ ድረስ የሚደርስ ነገር ነውና እኛ የሰው ልጆች መጨካከናችን ለምንድን ነው አንዱን ጨፍልቆ ጨፍጭፎ ወይም ደግሞ ሪዝቁን ነፍጎ ገንዘብ ያለው ሰው ዘመዶቹ ሲቸገሩ ይያየ ምንም እንደሌለው ይደብቃል ጥያቄ እንኳን ሲያቀርቡ ባከር ዳን ተቸገረን ነው ሲሉ ልክ እንደተበደለ ሰው እነዚህ የኔ ዘመዶች ነው በቃችን ትንሽ ነገር አገኘ ብለው ነው እንዴ ሁሉም በኔ ላይ ነው እንዴ አተኮረው ይላል አላህ አንተን ሰጪ አድርጎ እሱን ለማኝ አድርጎ ያመጣው ሁለታችሁንም እየፈተነ ነው ይሄን ነው ወቀው وانفقوا واتوهم من مال الله الذي آتاكم ነው የሚለው አላህ ለእናንተ የሰጠ ከሆነው የአላህ ሀብት ላይ ስጧቸው ይላል ባንተ እጅ ያለውም የአላህ ሀብት ነው እንደው ለፈተናው አንዱን ሀብታም አንዱን ደሃ አንዱን በሽተኛ አንዱን ጤነኛ አንዱን ጉልበተኛ አንዱን ደካማ አንዱን ባለስልጣን አንዱን ጭቁን አንዱን ምናምን አድርጎ وجعلنا بعضكم لبعض فتنة أتصبرون ብሎ ይገልጻል ከፊላችሁን ለከፊል ፈተና አድርገናችኋል የተፈተንክ መሆኑን ወቅና ፈተናውን ለማለፍ ሞክር ጭካኔ ሰይጣናዊ ባህሪ ነው አዛኝነት ደግሞ የደጋጎችና የነብዮች ባህሪ ነው አንጨካከን እንተዛዘን አንደኛውን አይበድል እንደውም መንከባከብና ውለታ መዋል ይቅርታ አድራጊነትን ባህሪያችን እናደርገው እላለሁ። አሰላሙ አለይኩም ወራህመቱላሂ